በጣም ብዙ ጊዜ ስለ ዶክተር አብይ ታነሳለ ለዶክተር አብይ ነፍሴን ሰጣቸዋለሁ ትላለ የበቀደሙን ቪዲዮ አይተህ ነው አይቻለሁ በቀደሙን ቪዲዮና ነፍስ አይከብድም ወይ ለአብይ ለአብቹ ከነፍስ በላይ ምን አለ በዚህ ምድር ላይ በቃ ነፍስ ነው የሚጨርሰው ካለ ሰጣዋለሁ ከነፍስ በላይ ለዓለም ሮሌት ዶክተር አብይ አህመድ ከነፍስ በላይ የሚሰጥ ነገር ካለ ሰጣዋለሁ ለምን ምን መትጠራጠር ምንድነው ምክንያት የመጀመሪያው ኢትዮጵያን ዛሬ ከፍ እንድትል ያደረገው አብይ ነው ፕራይም ሚኒስቴሩ ልንገርህ የአፍሪካ ተው አፍሪካ የኢሮፕ የኤዥያ የአሜሪካ የሆነ አገር ፕሬዝዳንት ወይ ጠቅላይ ሚኒስትር ቢሆን እርግጠኛ ሆኜ ነው የምነግርህ እንደነ ኤለን ማስክ አየር ላይ ነው የሚሄደው እንጂ በምድር እንኳን አይሄድም ነበር የኢትዮጵያ ፕሬዝዳንት ስለሆነ ብቻና እኔ እንኳን አንተ ጋር ስመጣ ምን ያክል ይሄ ሀገር ተቀይሯል እስቲ አስበው ሶፎና ችግር የለም ይያልኩ አይደለም የሆነ ትራንስፎርመር ሲፈጠር የሆነ ለውጥ ሲመጣ ችግር ይፈጠራል አይሱማ ተለውጠው አበቃላቸው የተባሉትም ችግር አለባቸው አዎ ብዙ ዓለማትን ስታይ ፈርሰው ነው እንዳዲስ የተሰሩት ፈርሰው እንዳዲስ ካልተሰሩ ይሄን የሚያምር ነገር ልናይ አንችልም ዛሬ እኔ ከቤት የተነስቼ አንተ ጋር እስከመጣ ድረስ የማየው የነበረውን ነገር ሳስበው እጅግ በጣም ደስታ ነው የሚሰማኝ ለምን ከተማ ውስጥ የምታየው ነገር እውነት ነው የኖሮ ውድነት አለ እውነት ነው ሙስና አለ እውነት ነው ችግሮች አሉ ችግር የለም ልልህ ፈልጌ አይደለም በችግር ውስጥም ደግሞ ይሄ ፕራይም ሚኒስተር አገሬን እየቀየረልኝ ስለሆነ ከነፍስ በላይ የሚሰጥ ነገር ቢኖር ነፍሴን ሰጠዋለሁ በነገራችን ላይ እዚህ ጋር ከደረደርካቸው መጻፍቶች መሃል የፕራይም ሚኒስቴሩ ራሱ አለ ዋው የመደመር መጻፍ ይሄንን መጻፍ ሲመረቅ አብሬው ነበርኩ በጣም ነው በእውነት ነው የምነግርህ ይሄ ማለት በአብይ ዘመን መፈጠሬ ለኔ ትልቅ እድል ነው እውነቴን ነው የምነግርህ በፕራይም ሚኒስቴር ዶክተር አብይ አህመድ ዘመን መንሱር ኑሮ ስለ አብይ መናገር መቻል ለኔ ትልቅ ክብር ነው አይ ላቭ ዩ ማይ ብራዘር በጣም ነው የምወድህ አገሬን ከፍ እንደምታደርግልኝ እርግጠኛ ነኝ እኔ እኮ ሙስሊም ነኝ በእስልምና እምነት ልንገርህ እስልምና እኮ በድሮ ዘመን እንደ ኤንጂኦ ነበር የሚታወቀው ዛሬ እኮ የሃይማኖት ተቋም ሆኖ እንደ ሃይማኖት ነው የሚከበረው እኮ ከ140 በላይ መሬት እኮ ለሙስሊም ተሰጥቷል የሚሰራው ጠፋ እንጂ ድሮ እኮ መስጊድ ለማግኘት ሙስሊም ይጮሃል እኮ ዛሬ ግን መሬት አግኝተዋል በማን ይሄን ካልወደድክ ይሄን ካላከበርክ ለዛ ነው ሶሻል ሚዲያ ላይ ሰውየው ስሙን መጥቀስ ስለማልፈልግ ነው ስለ ፕራይም ሚኒስቴሩ ስም እየጠራ ሲሳደብ ነፍሴን ነው የምሰጠው ያልኩት በነገራችን ላይ እኔ ሙስሊም ነኝ ለዲን እስላምና